ግን ያው ሀበሻ ሸማም ስለሆነ ምንም ያን ያህል የከረረ ነገር ይገጥመዋል ብዬ አላስብም። እስኪ አብረን እንየው። ያገኘነውን ሰው እንሸኛለን። መኪናዬ በጣም ነው የሚሸጠው። ይሄ መንገድ ላይ ይሄ ከየት ነው የመጣው? እንደ ማዳበሪያ የሚጠቀሙት ነው። ይሄንን እናስቀምጣለን። የእነሱን ሪያክሽን እናያለን። ጥንብ ጥንብ እየሸተትን እንሄዳለን። እንችለዋለን። አንድ ቆንጆ ልጅ አለች። እሷን ደግሞ ተረዳዳችሁ። እማ ልሸኝሽ ልሸኝሽ። ወዴት ነሽ? የት ነይ ግቢ። ከፀሐይ ይሻላታል። ፀሐይ ከሚመታሽ ብዬ እኮ ነው። እኔማ ደግሞ ሊፍት ሰጥቼሽ ጋቢና እንደመቀመጥ ኋላ ትቀመጫለሽ። ምን ዘመን ይደረሽ? ያዘች ነው። እኔ ራሱ ሸጥኝ። እሺ ረብሸታል። ወይኔ ተጨነቀች። መስኮቱ ስለማይወርድ ነው። ተበላሽቷል። አስጨነቃት። ይሸታል ወይ እግርሽ ወይ ጫማሽ ምናምን ወይ ኧረ ጭራሽ አይልም። አይሰራም እኮ በእግሬ ብሄድ ከብት ጠበት ነው እንደያዘው እንዲያስመልሰኝ ትንሽ ዝቅ አድርገኝ። አይደለም እናቴ፣ ወዴት ልሄድሽ? እሺ በቃ ምን ነው ያዝልኝ። ምንድን ነው የሚሸተው? እኔ ኧረ ምን የሚሸት ነገር እሺ ያዝልኝ። ሸኝቼሽ ሸተተኝ ብለሽ እኮ አመሰግናለሁ ስለሸኘኝ፣ ግን እዚህ ጋር ያዝልኝ ይኸው እንጂ ወደ ላይ ካለሽ ፌስታል ደግሞ ይሸታል ትያለሽ። እንደ እኔ መኪና ማንም ብሎ ፌስታሉን አትግደርደሪ፣ ተጠቀሚ። እንዴ ግማት የሆነ ቤት ውስጥ አስገብቶ መኪና ውስጥ አስገብቶ ጭራሽ ፌስታል ምናምን እያለ ያዝጋታል። አንተ ግፍ በእናትህ ወይኔ